በቃ ብለሽ ከተነሳሽማ መልአክ ሚሆን የሚያስቀጣ ቢሆን ኖሮ ጉድህ ፈልቶ ነበር። እሱ ጋር የነበረው ነገር ተፈጥሯል፣ ግን ይሄ እኔን ሊያስረግዝ አይችልም። አንተ ማን እንዴ መዋሸት አልችልም። እሷ ተመሳቃት በረቻ ሁሉም ልጅ ተወጣነኛ እንዴ ጋይስ አይኔ ነው ምንድነው? 150 ሺህ ብር ተቀብያለሁ ለፎቶ ብቻ። ኧረ ዝም በል ወላሂ። ኧረ ሙሽራ ባሏ ለሰርጓ ቀን ቀርቶባት በዛ ያበደች ክህደት ያሳበዳት ናት። ሲኖ ተፈጨ። እሺ ሄሊኮፕተሩ ተጫነ። ሲኖ ተፈጨ። እቺ ሴትዮ ባሏን እንደ ቆሻሻ አውጥታ ጣለችው። ኮን ካልተገዛልኝ በረኪና እጠጣለሁ። ሁለት ይገዛልኝ ናየ ግርጣት ተናደደች። ስትናደድ ደግሞ ሚቲ ታስከፍላቸዋለች። የተናደደችውን ግን በ3 አመቷ እንግዲህ አስቡ። ከዛ ከትምህርት ቤት ተጠራው ከሷ ትምህርት ቤት። ሰላም እንዴት ናችሁ? ውድ የዩቲዩብ ተመልካቾቼ ደህና ናችሁ? ሰላም ቤተሰብ፣ ዛሬም በሌላ ቪዲዮ ተመልሰናል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮአችንን ጀምሮ ያደረጋችሁ ደግሞ ላይክ አድርጉ። ቪዲዮን እስከመጨረሻ አብራችሁኝ እዩ። ወደ ቪዲዮ። ሰርግ ላይ በግድ ካስጠጡኝ በኋላ ታይበጅም ታውቁት የጓደኛዬ ሰርግ እኮ ነው። ምን ናችሁ ነው? ተጨፍረው ለካኩት ይጨፍር። ይሄ ልጅ ራሱ ላይ ቀልዷል፣ አይገልጸውም። እቺ ሴትዮ ባሏን እንደ ቆሻሻ አውጥታ ጣለችው። ምንድነው ግን ጋይስ? ባለፈውም የሆነ ሴትዮ ባሏ ላይ ምናምን ያረገችው አይተናል አይደል? አሁን ደግሞ ሌላ እና ብዙ ሰው ካመንት ላይ ያደነቃት ነው። አመት ማለት ነው አብረው ቆይተዋል፣ ልጅም ወልደዋል። ከኋላ እዚህ ጋር እንደምታዩት ፎቶ ብለር ተደርጓል እንጂ የልጅ ፎቶ ነው። እና ከ10 አመት አብረው ቆይተው ልጅ ወልደው ቺት አድርጎባት እሷ ደግሞ አወቀች። ማንን ሲያወራ እንደነበረ ያቺ ልጅ ደግሞ የት ቤቷ እንደሆነ ሰፈሯ፣ ሁሉ ነገር ማለት ነው በስልኩ አይታ ያወሩትን ነገር አይታለች። መቼ እንደሚሄድ አውቃለች። ነገር ደግሞ እንዳልኳችሁ የእሷንም ሰፈርና ቤቷን ታውቀዋለች ማለት ነው። እና ልክ ልደቱ እስኪመጣ ጠብቃ ነው መሰለኝ ልደቱ በመጣ ጊዜ አብረው እየሄዱ እዛ ሰፈር ተወስደዋለች ማለት ነው። እዚህ ያዘቻት ጋር እና ይሄ ሰፈር አያምርም ምናምን ትለዋለች። እሱ ደግሞ ያለው ስለሚያውቀው ትንሽ ደንግጧል መሰለኝ። እዚህ አዲስ አሪፍ ቤት አይቼ ነበርና እየተሸጠ ነው እንደዚህ ምናምን፣ በዚህ አልፈህ ታውቃለህ ምናምን እያለችው ማለት ነው። እሷም እንደምታረግ ታውቃለች። እሱ ደግሞ ከፊቱ እንደምታያት ተደናብሯል ያለው። ከዛ ግን መጨረሻ ላይ እዛው በር ድረስ አስገብታ ማለት ነው እዛች ያረጋባት ጋር ምን እንደተፈጠረ ነገረችው። ለልደትህ ዲቮርስ ፈልጋለሁ አለችውና እዛው ትታ ሄደች ማለት ነው። ደግ አደረገችለት። ብዙ ሰው እያደነቃት ነው ካመጣ ይሄ ያስደንቃል፣ ያስጨበጭባል እንጂ ታክሲ ውስጥ ስልክ መንትፈ ስትያዝ ነው ሌባ። ይሄ ልጅ ህይወቱን እንዳይሰራ መጽሐፉን እንዳያነብና አላማውን እንዳይኖር እዚህ ስልክ ላይ ተጭኖ አስባችሁታል? የሆነ ሰው ስልካችሁን ከሰረጋችሁ በኋላ እንደዚህ ይላል። አናቱን ብላችሁ ነው እንጂ የምትቀበሉት። አይ ከተሳሳትኩ አግባኝ። ግን ወተት ቀይ ነው አይደለ? የባዚ ፒክአፕ ላይንስ መልአክ ሚሆን የሚያስቀጣ ቢሆን ኖሮ ጉድህ ፈልቶ ነበር። ስም ማነው ምናምን ብዬ ማካበድ አልፈልግም። ካሁን በኋላ የኔ ነው ስም። ሶሪ ጓደኛዬ ተመችታት ነበርና ቆንጆ ነህ እያለች ነው እዛ ጋር ራሳውነ አረባዚ ተያልቻሉሽም። ይቅርታ አባት እጅ እንደክሟል ለያዘ እስቲ ሴቶች እንደዚህ አይነት ፒክአፕ ላይንስ ተጠቃቀሙ። መጥቀም አግኝተህ ነው እንደ ጥቅም ተጠቃቀም። እኔ አንዱ ከአውሮፓ ነው ምናምን 150 ሺህ ብር ተቀብያለሁ ለፎቶ ብቻ። ኧረ ዝም በል ወላሂ ለፎቶ ብቻ። ፎቶ እንነሳ ብሎ ሴቱ በጣም አድናቂ ነኝ በጣም ነው የምትመቸኝ ምናምን ብሎኝ 150 ሺህ ብር ተቀብያለሁ። ፈረንጅ ነው። ኧረ ተው በእንግሊዘኛ ወይም ከቦሌ ወደ 22 ብሄድ ሙሉ ብነሳ ይወለ 200 ሰው ፎቶ እንነሳለን። ቆይዳ ማናቀው ሰይዶ አይደል እንዴ ጋይስ?
አለፈው ንቃተ ህሊናን ሳወራው 26 ዓመቴ ነው ድንግል ነኝ ምናምን ብሏል። ድንግል መሆን ለስፖርት ይጠቅማል እንዴ? እና ደግሞ አንተም ቆለጥ ላይ ቆለጡ ትንሽ ነው እየተባለ ነው ማለት ምን አይነት ነገር ነው? በለው ይሄ ያስመጣል። እንደዚህ አይነት ቴክኒክ ይቀርሰው እንዴት ይጁ በዚህ አቅሙ አለ። በገንዘብ አቅሙ ቢኖር 4 ታገባል። አሁን ወሳኝ ጥያቄ ምንድነው? ምክንያቱ ምንህን ነው የሚወዱት? እንዴት እንደሆነ እኔ እንጃ። በቃ ያው ዝናም አለ ውበትም አለ፣ ግን ውበትም አለ። እሺ እና ሊጠቀሙባት መስሪም በቃ እኛ ስሚ በረዶ ላይ ጥሬ ስጋ ጠብሰን የበላሽ ሰዎች እኔ ሶሻል ሚዲያ ላይ የምትወጣ ሴት እንደነሱ በህይወት የሚያስጠላኝ ነገር የለም። በቃ እንዴ አንተ ሶሻል ሚዲያ ላይ ወጣ እንዴ ላይፍን እየቀየርክ ያለው እዚሁም ትሆን ክርስቲያን ሙሉ የፈጣሪ ግጥሳለች። ፈጣሪን ያመፀች ለኔ ትበጃለች ማይሆን ነገር። እኔ ደግሞ በሃይማኖቴ ድርድር አለ። አላህ የምትፈራ ብላ አንተ ካልፈራህ እንዴት ነው? ፈጣሪዋን ያመፀች ላንተ አትሆን በምንም ተአምር። አንተም እያመጽክ ነው ብትደስ መውጣት አንተም ሶሻል ሚዲያ ላይ መውጣት እኮ ይወጣ እንደዚህ ማድረግ እያመጽክ አይደለም ወይ ብትደስ? ወራጅላሉ አንዳ ባላ ለምን ስራ እየሰራ እሷ ስራ ብትሰራበት ስሜት ነው እኮ በቃ የሰው ልጅ ስሜቱን መቆጣጠር ስለማይችል ገደል ይገባል። አንተ እንዴት ነው ስሜት የምትቆጣጠር? እኔ ወተት እንደው አንድ 60 ሊትር አልጠጣሁ በሰባት ቀን ሰቦኔ ረመድን ሰፍረ ደረስ አረና ዘፈን ባል ሳይጨርሳቸው ሊዳ አይደለም ይሰይ ባል አራን በየሄደበት አንድ ሁለት ውጪ በቃ አይቀርም። ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ማንሽ እንዲህ የምታስፈቅሽው ደግ ደጉን እመኝልሻለሁ። ሰላም ይሁንልሽ ድምፅ ደግሞ ይሳቅልሽ ያፈቀርሽው ዘብ ያፍቅርሽ ጨምሮ። አንቺ ተታሽሽ ልጅ ግን ልክ አይደለሽ። ሮንድ በቲሲኒያ አራገለበጣ አሁናዊ የማስታወስ አቅሜ ገባረ። አዎ ማን ነገረ? አንተ ነህ የነገርከኝ። እንደነገርኩ እኔ ነገርኩ። አዎ ትላንት አብረን ተቀምጠን ትናንት ተገናኝተን ነበር። አዎ እንዳገባ ነገርከኝ። ማን ያገባው? ሳሚ ነው። ሳሚ ያገባ? ኧረ አንተስ ከፋ። ትንሽ ቆይቶ አንተ ማን ነው የሚለው? ለምን ገደል አትገባ? እናጃ ወይኔ ልጅ ደረሰ። ገደል ግባ እያልኩ ጠፋ እኮ ልጁ ጋይስ። አያችሁ ታችሁ ወርዶ ነው። ሲኖ ተፈጨ። እሺ ሄሊኮፕተሩ ተጫነ። ሲኖ ተፈጨ። እሺ በቃ አሁን የትኛው? ኦኬ ብር የሚቆጥሩ ስንት ናቸው? በቃ ድርጅት ይላንተ አሁን ቤዚ ነኝ። ችግር የለውም እኮ ሰክስ ብዙ አይነት ሳክስ አይተራል። ግን ሲኖ ተፈጨ ፍቅረኛዬ ጋር እደውላለሁ። አዎ እኔ የምልሽ በቃ ድርጅት የራሱ እየረሳ በየቦታውና በአንቺ 3 አደርገዋለሁ። በዘመዶች የምታውቂ ሰው ካለ በእነሱ ስም ምናምን ይመዘገባል። እሺ እኔ ሁሉ ያንተ ነው። የሰከስከኝ ነው እንዴ? የሰከስከኝ ማለት የምሩ ያለ በቃ እኔ ምን ወንድሜ ብሬናችን ምናምን የሚወድ ከመሰለ ማለት ነው ታስታል። ዝም ብላ ተሰክሽ ጥላ ሄደች አደል በሰፊው ደመና። እኔ ምን አውቃለሁ ስላንተ ገመና። ሁሉ ሳክስ ካወረደልሽ በኋላ ምን ነው ይሄ ጆ ልጅ ነው አንተ ስትንቀራፈፍ ታዲያኛ ምን ጊዜ ወልድ ሁሉ ልቦ ሲያምር አባቴ በጊዜ ሰብሰብ ማለት ልክ ነህ። ሳይሻል አይቀርም። በቃ ፊላ አንተ ካለማ ዝች ጋር እቃ ተቀብዬ መጣሁ ጠብቅልኝ። ኧረ ችግር የለም እንዴ ልጅ ማጫወት ደግሞ ምን ችግር አለ እንዴ? ኧረ ችግር የለም እንዴ አባቴ ሄዷል እና ያጫውታለሁ። ሾ ዶዲ ዲዞና ሞ ኒ አንተ ማን እንዴ? ልጅ ነው አላለኝም እንዴ? እሺ ይሄ ካልተመቸ ሌላ ቢተረበያ አይ አንተ ዘንድሮ ልጆችን አላወቃቸውም። እሺ በቃ አንተ አጫውተኝ። ምን ሻይላይ ጨዋታ መሆኑ ነው። ፊላ ልጅ ነው ደርኳ ተጫዋች እኮ ነው የኔ ልጅ አይደል? በጣም ተጫዋች ና የልጅ ልላ
የሚለው አባቱ ላይ ኧረ ድራማ ነው በልክ ምንድነው እሱ ጋር የነበረው ነገር ተፈጥሯል ግን ይሄ እኔን ሊያስረግዝ አይችልም what በቃ ተፈጠረ ነው ድራማ ነው በልም ጋይስ ለተፈጠረው ነገር ይቅርታ አልኩት እኮ በቃ ለሚሰማው ነገር ይቅርታ ስለዚህ እንዴ ላማት በዛ ግን ማስሚያ ጊዜ ነበር ይቆያለች ከሱ ጋር ነው የምትይ 2 ቀን 3 ቀን ነው እኮ ሌላ ነገር አይደለም ትጂጂ ማራበና ትጂጂ ለምን አንዴ ያንኖርም አንተ ላይ ምን እንችላለን ትጂጂ ህፃን ልጅ እኮ ነው አይገባም እንዴ አንቺ ብዬው ትምህርቴን መቋቋርጫለሁ ለምን ትምህርቴን አንጀምርም ለምን ትምህርቴን አልጀምርም ትጂጂ አዳምጠኛለሁ ትጂጂ ያዝበል አዳምጠኛ እንዴ እኔ አስተማሪ ነኝ አንተ ተማሪ ነህ አይደል ልጁ ያንተ አይደለም ካንተ አይደለም ያረገዝኩት አንተ ማሰረገዝ አትችልም የራሴ ልጅ እኮ ነው ትጂጂ ልጅ በጭቃ የሚጠፈጠፍ ይመስላል እንዴ አንተ ማስረገዛችንም ህፃን ልጅ ነህ አረ ትጂጂ ተያብረን እንኑር እንደ ድሯችን መሆን እኮ እንችላለን ትጂጂ ጭራሽ ምንሽ ነው ጭራሽን ቤተሰቦችም እኮ የትምጣ እኮ ብሏል ልጅ አለኝ ስላችሁ ደስ ብሏቸዋል ግቢውን የተሾለ አይደለ ማስተዳደር እኮ ይችላል ቤተሰቦች አንተ ያተንከሲስ አባት ካተችሽ ምን ያለክ አረ ትጂጂ አረ ዝም በል ትጂጂ አትበል ጋይስኔ ለዚህ ቃልም የለኝም ድራማ ነው ግን ለግ ድራማም ቢሆን እንደ አይነት ነገር ደስ አይልም አሁን ምን ለማስተማር ነው ይሄ ምንድነው ህፃን ልጅ አንተ ህፃን ማስረገዝ አትችልም አልኩ አርፈ ቁጭ በል ቤተሰቦች እኮ ነግሬያችኋለሁ ትምጣ እሺ እናኖራታለን ልጁ ይምጣ እሷም ትምጣ እናኖራታለን እኮ ብለዋል አንተ ራስ ገና መስኖር ነው ትጂጂ በእናትህ ይሻለው ያንተ ቤተሰቦች ናቸው አቶ ተሾመ ያ ከይሴ አባት ነው ትምጣ ያለው እሺ ነው ውርደቱስ ጓደኞቼ ውርደቱን እሺ ሊላን እንኳን እሺ ምን ነው ውርደቱ እኔ ምናከሪክ ሰና ለማግባቱ ነው ውርደቱ አንተሪው ለቃጥ ብለ ትምርትን ቀጥ እኔ በቃኝ ጋይስ በቃኝ ዘንድሮ በርክ ላይ ለመተት ዶሮ ሲጣል እዴ እማዬ በራችን ላይ ሞተ ዶሮ ተጥሏል እንዳነ ካለ ልጅ መተት ነው ያምን መተት ነው እማዬ የማ ፈጣሪ ጾም መፍቻ ችግራችን ነው የተቆለቁልን መተት ነው ታያለሽ እማዬ እቺ ነው ጠበስበስ አድርገን ቁርስ አንበላም እና በዚህ ኑሮ ይቀለላል እንዴ የምን መተት ነው ሮምናቲቱ ሰው ገዳይ ነበረች አሁንም ልጅ ወጠነኛ እንዴ ጋይስ አይኔ ነው ምንድነው አይኑ አልፋልፋ ጀመረ አንድ ቀን መሽቶባት ከኛ ቤት ባደረች አሳያት ነበር ጀግና ግን ወለላ ባልተከረከረች ኮን ካልተገዛልኝ በረኪና ጠጣለሁ ሁለት ተገዛልኝ እኮ ደጋረጉላት ልሙት ሁለት ልሙት ሴዴክስ ነው ምናምን የሚባለው ትራሽ በብራንድ ያመጣ የምን ሴዴክስ እናት ሴዴክስ በረኪና ከርብሽ የእውነት እንዴት እንዳስጠላችሁ ምን ማዘርዬ መቀነ በረኪና ኧረ ብሬት እናቴ እኔ ካልተገዛልኝ አይፎን ለምን ፕሮ ማክስ 70 ነገርሽ እኮ እንደሚተባበሩሽ እኮ ነገርሽ ሴዴክስ ያፈጥራል መሰለኝ ሴዴክስ አንቺ ጃርቴ በላ ዱባ ጃርቴ በላ ዱባ ነው የምትመስሉት ልጅ በረኪና ማዘር ሁለቱም ተማረዋል ዳዲ ኮር ያሰብሽ ድግድ ኧረ እኔ ምን አስባለሁ እንጂ ሆቴል አትፋሚል እኮ ያያችሁ ዲና ጋይስ ምን አይነት ቤተሰብ እንዳለኝ ተመልከቱ ዝም ብላችሁ ሌላ አነሰኝና ደግሞ የእጅ ቴሌቪዥን ምንድነው ቴሌቪዥኑን ተከተ ብሎታል እሱም አረፈ ወንድሞቼ ልጠይቃቸው እሺ ጠይቃቸው ዘወርቀው ነው ከዚያውና ናረው በዝና እነዚህ ላይ ቤት ሲሆን እንደዚህ ይላል ይመጣል ከዛ ደግሞ አሁን ውጭ ሲሆን ደግሞ ችብስና ማንጎ ጁስ ጠጣ ይለኛል ለብዙ ጊዜ ነው የእውነቱን ስለሆነ ነው ለራሱ ነው ውስጥ ማንጎ ጁስ እናት
እሺ ስለዚህ ወይ ገዛላት ከዛ በልተረቡስ ጨርስ ድጋሚ ሻይ ጠጣ ይላል እዛ ውሃ ጨምረበት ሲሄድ ምን ያርግ በቃ ልጅ ውስጥ ነው እንደዚህ ጋር ያለው ትንሽ በቃ ደግሞ አንድ ቡና ጠጣ ይላል አይደለም ቡና ጭራሽ ቡና ያን የ30 ዓመት ጎረምሳ ውስጥ ነው ከቴዲ አፍሮና ከአብዱ ኪያርና ከአርቲስት ተስፋው ነው ማን አርቲስት ተስፋው የምር ነው ዋው ስማ አምቡ ተሰነ እንዴ ከአባ ጋር በጣም ውስጡን ነካ ኖ ፕሊዝ አባ ጋር አመሰግናለሁ ትልቅ ከበዴት ነው ማለት ልጅ ሳካመልጠው ወይ እንዴ ምን ነው እኔ ዳውድ ይሄንን ልጅ ነቆረው ስንት ዓመት ጠብቀን ፖርቹጋል በላች አለማቻ እንዴ ወድቃ እኮ ነው አንተ ወድቃ እኮ ነው ቲክቶክ ላይ ያለቀሱ ነበር እና ስለወደቀች ነው እንዴ ምንድነው ባለፈው አርሰናል ሲበላ አንድ ያለቀሱት ምን የምትቀያየሩ እሱ ፕሪሚየር ሊግ ነው ያል አይኔ ዳውድ ሀሳቡ ግን ከየት ነው የሚመጣል ለማንጫ ላይ እኮ ይቀየራል ሲወደዱ እንበለዋለን ቀጣይ ዓመት እንበለዋለን እናት ከኛ አልፍም ቀጣይ ዓመት 5 ዓመት ምናምን ነው የሚደረግ እንዴ ምን ሆነ ነው ይሄ ደግሞ ጭራሽ ብልብስ ላይ ኳስ ሳይክል እንዴ እና ተፈርታ ወጥይድ ናየ ግርጣት አራንተ ጉፈኛ ነህ ባላይ ከጋ ያ አናቱ ላይ ደግሞ ሊጋሽ ናየ ደርቆ ቀረኩ የባናንዲ ባላየ ሰውዬዎቹ ነው ስለዚህ ሰው የማይጎዳ ፕራንክ ደስ ይላል። ሁሉም ቤተሰብ ጋር እንደምተኛ ወንድም አለ። ስማማ እኔ እኮ ምን እንደዚህ እንደሚጠቀልላቸው ስትገለጹ እኮ ይደርሳል። ምን ሆናችሁ ነው እንደዚህ የምትጠቀለሉት? በስማምቦል እዚህ ጋር የምታዩት ሙሽራ ባሏ ለሰርጓ ቀን ቀርቶባት በዛ ያበደች ክህደት ያሳበዳት ናት እና ሁሉ ጊዜ አርባ ደህና ልብስ ለብሳ ትመጣና ቅዳሜ ሰርጌ ነው ስራኝ፣ ሜካፕ ስራኝ፣ ፀጉር ስራኝ ብላ ትሰራለች፣ ብሩንም ትከፍላለች። ከዛ በኋላ ግን ቅዳሜ ሲሆን ሰፈሩን እየጮኸች በተለያየ አይነት ነገር ትበጠብጣለች እና እኔ ለመጀመሪያ ጊዜ ሳቅ ነገ ሰርጌ ነው ና ብላኝ እየሰራኋት እሺ ብዬ ሄድኩ። ገና የመጀመሪያ ቀን ስንተዋወቅ ስሄድ በነጋታው ሰፈሩን ስትበጠብጥ ስትጮህ ነበር ያየኋት እና በጣም ነበር የደነገጥኩት። እና የሚያውቅ የሰፈር ሰው ነበር የነገረኝ ክህደት እንዳሳበዳት እና ክህደት የምትጠብቁትን ውጤት ብቻ አይደለም የሚያመጣው። ክህደት በጣም መጥፎ ነገር ነው። ክህደት የሚባል ነገር በዚህ ምድር መኖር የለበትም። በጣም እባካችሁ በሰው ህይወት አትጫወቱ። መቼም ላደርጋቸው አልችልም የምትላቸው 3 ነገሮች ጥቀስ። መጀመሪያው አንቺን መጥላት አልችልም፣ ላደርገው አልችልም። ይሄ አንድ ላይ ሆነው ነው። ሁለተኛው ነገር አንቺን መዋሸት አልችልም። እሷ ተመሳቀት። ሶስተኛው ነገር ደግሞ አንቺን አለመናፈቅ አልችልም። እንዲህም ተባብላችሁ ነበር? ባይዜ ልጆቹ ሲናፍቁኝ ዝም ብዬ ያደረጉትን እያሰብኩኝ ያው
ሚቲን አተልኩ ታረጋው አንዴ ሚቲና ታምኩሎ ምን አረገች መሰላችሁ? ጠዋት ምሳ እያሰርኩላት ቺፕስ ነበር 4 ሰዓት ምትበላው የተደረገው። ከዛ ቤት ምትበላው ደግሞ ቁርስ ሩዝ ነውና ሰጣት። ከዛ ቺፕሱን ስጪኝ አለች። ከዛ አይቻልም በጠዋት ቺፕስ ስናክ ነው አሁን ሩዙን ቢ አልኳት። ተናደደች። ስትናደድ ደግሞ ሚቲ ታስከፍላቸዋለች የተናደደችው። ግን በ3 አመቷ እንግዲህ አስቡ። ከዛ ከትምህርት ቤት ተጠራው ከሷ ትምህርት ቤት ሄድኩኝ። ከዛ ሚቷ ላናግርሽ ነው ማሚ። አቤት። ሚቲ ቤት ምግብ አይሰጡኝም ምንም አልበላውም እና ወይኔ ሚቲ ግን ምን ይሻልሻል? ባሌም አብሮኝ ነበር እና እርቦኛል አለችና ምግባት ቤት ምግብ አይሰጡኝም ሰጣታለች። ከዛ ሲሳይ ቺፕስን አረል የሰጠሻት አለ። ከዛ በቃ ትሪክ እያረገች ኢኮኖሚስ ቤት ቺፕስ አልሰጥም ስላልናት ነው እንዲህ ያለችው። እግዚአብሔር እናንተ ትምህርት ቤት ሄደ ቤት ምግብ አያበሉኝም ብላ ተናገረች። ከዛ ሂጂ አንቺ ሚጢ አልኳት። ለምንድን ነው እንዲህ ያልሽው? ለምን አልሰጥም አልሽኝ ቺፕስ ስጪኝ ስልች አይ ሚጢ ለጉልበቷ አፍ ለማይበላ ነው እንዲህ ያለችኝ። ይመለከተኛል አይነት ማለት ነው። ራስን ማሳደግ ግን ከባድ ነገር ነው በእውነት። የኔ አባት አይዶል እንደና እኛ የምናካሄድበት ዓመታዊ ቀን ላይ ደርሰናል። እነሆ አሁን ይሄ ጉድ ነው የማወጣው እና ልንገር እንደዚህ አይነት ስራ አይሰራም። ይሄ አሁን እኛ ኮንተንት ሂደታል ማን እኔ ፌመስ አይደለም ፌመስ ሰው ባደኝ አሜዚንግ ካው ያ ለአخر ነገር ለጣም ዝለትኒ አው ዛዊ ጦጣ አረጉት እኮ You live in our real estate. who make it English don't it okay I need an apartment ልጅ ዳውድ ምን መጣብኝ ያለ ነው ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጉ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ አድርጉ ጋይስ፣ ላይክ ማድረጉ። ባይ